ሰላም ጤና ይስጥልኝ የፈታ ዴይሊ ቤተሰቦች ሰላማችሁ በያላችሁበት ይብዛ። አሁን የፈታ ዴይሊ የዕለቱን መረጃ አሰማችኋለሁ። ከረፋዱ የተሰሙ አነጋጋሪ መረጃዎች ይዘን ተገኝተናል። በርካታ የህወሓት ጦር ስምምነቱ መተግበር ከመጀመሩ በፊት እጁን መስጠትና ትጥቁንም መፍታት ጀምሯል። ሁኔታው አስገራሚ ሆኗል። ከዚህም በተጨማሪ የመቀሌ ነዋሪዎች በዚህ ስምምነት ደስታቸውን እየገለጹ ነው። ሐሳባቸውንም ሰጥተዋል። ጣራ ነክቶ የነበረው የሸቀጣ ሸቀጥ ምርትም በመቀሌና አካባቢዋ እየወረደ ነው። ከአዲስ አበባ ሐዋሳ የፍጥነት መንገድ ላይ ታጣቂዎች ተጓዦችን መግደላቸው የተነገረ ሲሆን አሶሳ ለቀናት ኔትወርክ ተቋርጦ መቆየቱ በመረጃ ተሰምቷል። ነቀምቴም መረጋጋት ተመልሷል። ሳውዲ አረቢያ የኢትዮጵያን ጥቅም የሚጻረር ኢንቨስትመንት ወደ ሱዳን ለማስገባት እንቅስቃሴ ጀምራለች። ይሄው $3 ቢሊዮን የሚሆነው ኢንቨስትመንት በሱዳኑና በሳውዲ አረቢያው አልጋ ወራሽ በኩል ተመክሮበታል። ነገሩ እጅግ አደገኛ ነው። መቀሌ መከላከያን በጉጉት እየጠበቀች ነው። የኢትዮጵያ መንግስትና ህወሓት ከሰሞኑ የደረሱበትን ስምምነት ተከትሎ በአሁኑ ሰዓት በየቦታውና በየምሽጉ ያሉ የህወሓት ታጣቂዎች በስፋት እጃቸውን ለኢትዮጵያ መከላከያ ሰራዊት እየሰጡ መሆኑ ታወቀ። በተለይ ደግሞ በአላማጣ አቅጣጫና በማይጠብሪ ግንባር እንዲሁም በሱዳን ሁመራ አቅጣጫ ያሉ የህወሓት ተዋጊዎች በራሳቸው ፈቃደኝነት ከነትጥቃቸው እጃቸውን ለመከላከያ እየሰጡ መሆኑ ታውቋል። አንዳንዶቹም ከነቡድን መሳሪያቸው እጃቸውን የሰጡ መሆኑ ነው ከስፍራው የደረሰን መረጃ ያመለክታል። በአሁኑ ሰዓት እጃቸውን ለመከላከያ እየሰጡና ትጥቃቸውን እያስረከቡ ያሉት ስምምነቱን መሰረት አድርጎ ከህወሓት ከፍተኛ ወታደራዊ በላይ አመራሮች በወረደ መመሪያ ሳይሆን በራሳቸው ተነሳሽነት። ይህ ፈጣን እርምጃ ሁኔታውን አስገራሚ አድርጎታል። እጃቸውን እየሰጡ ያሉት ደግሞ የራሱ የህወሓት ወታደራዊ አመራሮች ሳይቀሩ ናቸው። ብዙዎቹም ጦርነቱ የሰለቻቸው በግዳጅ ጭምር ወደዚሁ ጦርነት የገቡና አሁንም ቢሆን ወደ ሰላማዊ ኑሮ የመመለስ ፍላጎት ያላቸው ሆኖ ነው የታየው። በአሁኑ ሰዓት የህወሓት ታጣቂ ኃይሎች ትጥቅ በሚፈቱበት አፈጻጸም ዙሪያ የኢትዮጵያ ጦር ኃይሎች ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የህወሓቱ ጦር አዛዥ ታደሰ ወረደ ባለፉት ቀናት የጀመሩትን ውይይት ዛሬም የቀጠሉ ሲሆን በአንዳንዶች መረጃ ይሄው ውይይት ዛሬ ወይም ነገ የሚጠናቀቅ ይሆናል። ውድ የፈታ ዴይሊ ቤተሰቦች ይሄንን ቻናል በተጨማሪ ክሬት ያደረግነው የፈታ ዴይሊ የዕለቱ መረጃዎችን በየጊዜው ቀልጠፍ ባለውና በአጭር መልክ ወደ እናንተ ለማድረስ ነው። በተጨማሪም ተጨማሪ ማብራሪያ ሲያስፈልጋችሁ ደግሞ ወደ ሌላኛው ቻናላችን በመግባት ሙሉ መረጃውን ማግኘት ትችላላችሁ። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨ። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን። እናመሰግናለን።